እዚህ ቦታ መሪውን የጨበጡ እጆች መሳሳት አይችሉም። አንዲት ቅጽበታዊ ስህተት አሊያም የአንድ ሰከንድ የእንቅልፍ ስርቆት ልዩነቱ በህይወት መኖርና ወደ 3000 ሜትር ገደል መውረድ ነው። እንኳን ወደ ዓለማችን እጅግ አደገኛ መንገዶች በሰላም መጣችሁ። በቦሊቪያ የሞት መንገድ አሽከርካሪዎች እንቅልፍን ለማባረር ሲሉ ስልተምታቸው ፈጠን ያሉ ሙዚቃዎችን ይከፍታሉ። በፓኪስታን ካራኮረም አውራ ጎዳና ላይ ያሉ አሽከርካሪዎች ደግሞ ከተራራው የሚወረወረውን የድንጋይ እሩምታ አስቀድመው ለመስማት መስኮታቸውን ከፍተው ነፍሳቸውን ለፈጣሪ ያስረክበው በሱፊ ዜማዎች ስነ ልቦናቸውን ያረጋጋሉ። ይህ ጉዞ ስለ ፍርሃት ብቻ አይደለም። ተፈጥሮ የደቀነችባቸውን የሞት አዋጅ ወደ ሕይወት መስመር ስለቀየሩ ሹፌሮችና የአካባቢው ነዋሪዎች ጽናት ነው። መንገድ ለረጅም ዓመታት ያሽከረከረው ማርኮስ የቦታውን አስፈሪነት እንዲህ ገልጸዋል። በዚህ መንገድ ወደ ታች ስትወርድ መደበኛውን የቀይ መስመር ሕግ ትተህ በግራ በኩል እንድታሽከረክር ትገደዳለህ። የአይማራ ነባር ማህበረሰቦች ሕይወታቸውን ከዚህ መንገድ ጋር አያይዘውታል። አሽከርካሪዎች ፍርሃትን የአካባቢው ወጣቶች በአስጎብኝነትና የብስክሌት ጠጋኝ በመሆን ገበያቸውን ያጠናክራሉ። በተጨማሪም ይሁን እንደጨበጠ ተሳፋሪዎቹ በሙሉ በኋለኛው በር እንዲወርዱ ያደርጋል። ሁሉም በሰላም ይወርዳሉ። እሱ ግን የብዙዎች መተዳደሪያ የሆነችውን አውቶቡሱን ብቻዋን ሊተዋት አልወደደም። ኋላ ሊመልሳ ሲታገል ግን መሬት ይከዳዋል። አውቶቡሱ ወደ ገደሉ ማሽቆልቆል ይጀምራል። የተቃረበውን ያንን ብርቱና የሰብአዊነት ጥግ ማሳያ የሆነን አሽከርካሪ ከሞት ጋር ሲጋፈጥ እያዩ በድንጋጤ ቆመዋል። አውቶቡሱ ወደማይቀረው ገደል እየገባ ነው። መልአከ ሞትም የሳን ክሪስቶባልን ነፍስ ለመቀማት አሰፍስፏል። ነገር ግን አውቶቡሱ ገደሉ እስከ መግባቱ በፊት ሳን ክሪስቶባል ዘሎ በመውጣት በተአምር ይተርፋል። ዛሬ ያ አውቶቡስ የለም። ነገር ግን የአካባቢው ማህበረሰብ ያ ተአምር የተገለጠበትን ስፍራ የቅዱስ ክሪስቶባል መድረክ ብለው ይጠሩታል። በዚህ አስፈሪ መንገድ ዳርቻ እዚህም እዚያም የሚታዩት ስፍር ቁጥር የሌላቸው መስቀሎች የመንገዱን አስፈሪነትና የጠፉትን ነፍሳት ዛሬም ይዘክራሉ። በዩንጋስ ገደላማ አናት ላይ የሚወረወረው የድንጋይ ናዳ በመንገዱ ላይ ብቻ የሚያበቃ አይደለም። ንፋሱ በጆሮ ላይ በመሃል ይጮሃል። ከእግር ስር 400 ሜትር ዝቅ ብሎ የሚታየው ጥልቅ ገደል ተራሮች ወጥተን ወደ እስያ ስንጓዝ ሌላ የሞት ፊት እናገኛለን። ፓኪስታንንና ቻይናን የሚያገናኘው የካራኮረም አውራ ጎዳና ለአሽከርካሪዎች እጅግ አደገኛ ስፍራ ነው። አሽከርካሪዎች የሚጋፈጡት ሌላ መኪናን አይደለም፣ ተራራውን ራሱን ነው። አስላም ካን የተባለ የጭነት መኪና አሽከርካሪ እንዲህ ይለናል። ትንሽ ዝናብ ሲዘንብ ተራራው ድንጋይ መተኮስ ይጀምራል። ትላልቅ አለቶች ከላይ ሲፈናጠሩ የምታመልጥበት ቦታ የለህም። የመኪናውን መስኮት ሙሉ በሙሉ ከፍተን ከላይ የሚመጣውን የድንጋይ ውርጅብኝ ድምፅ በጆሮአችን ለማዳመጥ እየሞከርን ለማሽከርከር እንገደዳለን።
መንገድ በሚያልፍበት በሁንዛ ሸለቆ ውስጥ የሚኖሩ ሰዎች በዓለም ላይ በረጅም ዕድሜያቸውና በእንግዳ ተቀባይነታቸው የሚታወቁ ናቸው። መንገዱ ሲሰራ ከ1000 በላይ ሰራተኞች በመሞታቸው ማህበረሰቡ መንገዱን እንደ ቅዱስ የሕይወት መስመር ያየዋል። የመሬት ናዳው ሲበረታና መንገዶች መንገደኞችን ይዘው ለቀናት ሲዘጉ የአካባቢው ሰዎች ያለምንም ክፍያ ምግብና ሻይ ያቀርባሉ። የማህበረሰቡ ዋነኛ ገቢ ከቻይና ጋር ከሚያደርጉት የድንበር ንግድ የአፕሪኮ ፍራፍሬዎችን አድርቆ በመሸጥና ተራራውን በእግር ለማቋረጥ የሚመጡ ጎብኚዎችን በማስጎብኘት ላይ የተመሰረተ ነው። ጉዳዩ እንዲህ ነው። አንድ ሙሉ ተራራ ተንሸራቶ መንገዱንና ወንዙን ይዘጋዋል። በአጭር ጊዜም 21 ኪሎ ሜትር ርዝመት ያለው አታባድ የተባለ ሰው ሰራሽ ሐይቅ ይፈጥራል። ነገር ግን አሽከርካሪዎች አልቆሙም። ትላልቅ የጭነት መኪናዎችንም በእንጨት ጀልባዎች ላይ ጭነው ሐይቁን በታላቅ ስጋት እያቋረጡ ንግዳቸውን ቀጠሉ።